የሰውን ህይወት ምስቅልቅል ከሚያወጡ አብይ ምክንያቶች መካከል አንደኛውና ዋነኛው ከፍቅር ወይንም ከትዳር አጋር ውጪ ከሌላ ግለሰብ ጋር የፍቅር እንዲሁም ሌላም ግንኙነት መመስረት ነው። ያለ አንደኛው እውቀት ከሌላ ሰው ጋር አቻ ግንኙነት ወይንም ወሲባዊም ሊሆን ይችላል የተደረበበት ወይንም የተደረበባት ግለሰብ ያወቀ ወይንም ያወቀችለት በጣም ስሜት መጎዳትን ከመፍጠሩም ባለፈ አላስፈላጊ እርምጃዎችን ራስን ከመቆጣጠር ውጪ ሆኖ ተጎጂ ወገን ሊፈጽም ይችላል። ታዲያ ኢንዲፔንዳንት ፍቅረኛዎት ወይንም የፍቅር አጋሮት ከርሶ ውጪ ሲሄዱ ወይንም ከሌላ ግለሰብ ጋር ግንኙነት ሲመሰርቱ ያሳዩታል ያለውን 7 ምልክቶች። የመጀመሪያው የእርሶ ከሌሎች ሰዎች ጋር ያለዎት መግባባትና ተወዳጅነት እንዲሁም ተፈላጊነትን የፍቅር አጋሮ በሌላ መንገድ የሚተረጉሙት ከሆነና ከሌላ ሰው ጋር ድብቅ ግንኙነት እንዳለዎት የተገነዘቡ ከሆነ ነው። ምናልባትም የፍቅር አጋሮ እርሶን በተሳሳተ መንገድ ተረድቶት ሊሆን ይችላል። ሆኖም ግን እውነት ነው ብለው ስላሰቡ በእልህ ከእርሶ ውጪ ያልተገባ ግንኙነት ሊፈጥሩ ይችላሉ። ሁለተኛው ከዚህ በፊት ከሌላ ሰው ጋር የፍቅር አጋሮ ግንኙነት መጀመራቸውን ካወቁና ሆኖም በመነጋገር ተስማምተው አብረው የሚኖሩ ከሆነ ሌላ ተመሳሳይ ሁኔታ እንደማይፈጠር ምንም ያህል እርግጠኛ ሊሆኑ አይችሉም። ምክንያቱም እጅግ ጥንቃቄ በተሞላበት ሁኔታ ዳግመኛ ሊከሰት ይችላልና ነው። ማንኛውም የዋሸ ወይንም ያጭበረበረ ግለሰብ ውስጡ የተረጋጋ አይደለም። እኔ ያደረኩት ቢደረግብኝስ ብሎ ማሰቡ አይቀርምና። እናም የፍቅር አጋሮ በተደጋጋሚ የጥርጣሬ ጥያቄዎችን ለእርሶ የሚያነሳሎት ከሆነ ንጹህነቶን በሚገባ ካወቁ ጉዳዩን በተቃራኒው መልኩ ማየት መልካም ነው የሚለው ደግሞ በሶስተኛ ደረጃ የተቀመጠው ነው። አራተኛው የፍቅር አጋሮ ከሌላ ግለሰብ ጋር ምናልባትም ጥብቅ ግንኙነት ይፈጥሩ ይሆናል። ታዲያ እርሶ ነገሮችን ወይንም ሁኔታዎችን በመጠራጠር ጥያቄ ሲሰነዝሩ አዎ ከሱ ወይንም ከሷ ጋር ነበርኩ፣ ነገር ግን ምንም አልተከሰተም፣ መሳሳም ብቻ ነው፣ ሌላ የዘለቀ ድርጊት አልፈጸምንም ወዘተ ምላሾችን ካገኙ ለእርሶ መቼም ባይምሮ የሚያንቃጭል ነገር ይኖራል። እናም የባሰ ግንኙነት ላለመፈጠሩ እርግጠኛ መሆን አይችሉም። ሌላኛው የፍቅር አጋሮ በገንዘብ ዙሪያ የባህሪ ለውጥ ማሳየት ሲሆን ይህም ማለት ገንዘብ ቀድሞ ከነበረው በተለየ ሁኔታ ማባከን ከጀመሩና እርሶም ስለ ሁኔታው ሲጠይቁ አጥጋቢ ምላሽ የማያገኙ ከሆነ እንዲሁም ቀድሞ ከሚያውቁት በተለየ ሁኔታ ራስን የመጠበቅና ዘንጦ ወደ ውጭ የመውጣት ሁኔታ ካስተዋሉ እዚህ ጋር ቆም ብለው ማሰብ ሊኖርቦት ነው ማለት ነው። በፊት ከነበራችሁ ሁኔታ አንጻር የፍቅር አጋሮ ከእርሶ ጋር ጊዜያቸውን ማሳለፍ ካቆሙ፣ አብሮ ፎቶ ለመነሳትም ሆነ ለመታየት ወዘተ ባህሪያትን ከተመለከቱባቸው የፍቅር አጋሮ ወይንም እጮኛው ምናልባት የጀመሩት ሌላ ግንኙነት ይኖራል ማለት ነው። 6ኛ ተብሎ የተቀመጠ ምክንያት ነው የኛው። 7ኛውና የመጨረሻው ተደጋጋሚ ውሸት የሚለው ነው። በተለይ የሄዱበትንና ወይንም ያሉበትን ቦታ በተመለከተ ለእርሶ ፍቅረኛው የሐሰት መረጃ የሚሰጠው ከሆነ ይህ በራሱ ከእርሶ ውጪ ሌላ ግንኙነት እንዳለ ሊያመላክት ይችላል ሲል ኢንዲፔንደንት ኤክስፐርቶችን ጠቅሶ በዘገባው አስነብቧል።